መጽሐፍ ቅዱስ የእግዚአብሔር ቃል በዘፍጥረት ምዕራፍ 1 ከቁጥር 1 ጀምሮ ሄዳችሁ ስትመለከቱ በመጀመሪያ እግዚአብሔር ሰማይንና ምድርን ፈጠረ ይላል። ከዛ ይቀጥልና እንደዚህ ይላል፣ ምድርም ባዶ ነበረች፣ አንዳችም አልነበረባትም ይላል። ክብር ለኢየሱስ ይሁን። እግዚአብሔር ሰማይንና ምድርን እንደፈጠረ ከነገረን ካሳወቀን በኋላ ስለ ምድር መጽሐፍ ቅዱስ ሲናገር ባዶ ነበረች፣ አንዳችም አልነበረባትም ይለናል። ወረድ ብላችሁ ደግሞ ሄዳችሁ ስትመለከቱ እግዚአብሔር በሚቀጥሉት ቀናቶች ላይ ምድር ዘሩ በውስጡ ያለበትን ዛፉንና አመልማሉን ሁሉ ታውጣ ታብቅል አለ ይላል። እንዲሁም አበቀለች ይላል። ስለ ባህር ደግሞ ሲናገር ባህር ደግሞ በውስጧ ታላላቆች አሳዎችንና አንበሪዎችን ታውጣ አለ፣ አወጣች ይላል። ይቀጥልና ደግሞ እንደገና ምድር ተንቀሳቃሾችን ታውጣ አለ ይላል። ክፍሉን ሄዳችሁ እናንተ እንድታጠኑት በጌታ ፍቅር ጋብዛችኋለሁ። ነገር ግን ቁም ነገሩ ባዶ ነበረች፣ አንዳችም አልነበረባትም ካለ በኋላ እንደው ባዶ ሲባል የተወሰነ ትንሽ ያለውም ጭላጭ ያለውም ባዶ ይባላል አይደል? እና ምን አይነት ሁኔታ ውስጥ እንደነበረች ነገሩ በደንብ እንዲገባን አጽንኦት ሰጥቶ ባዶ ነበረች ካለ በኋላ አንዳችም አልነበረባትም ይላል። ባዶ እንደውም የእንግሊዝኛውን አንዳንድ ትርጉም ሄዳችሁ ስታነቡ ቮይድ ነበረች ይላል። ሼፕለስ ፎርምለስ ነበረች ብሎ ይናገራል። ነገር ግን ባዶ ከነበረችበት አንዳችም አልነበረባትም ከተባለችበት ከዚህ ስቴት ተነስታ አመልማሉ፣ ዘሩ በውስጡ ያለበት ዛፍ፣ ፍራፍሬው፣ አሁን በምድር ላይ የምናያቸው ነገሮች ሁሉ ተገኙባት። እንስሳቱ፣ አዕዋፋቱ፣ ከሁሉ በላይ ደግሞ ሰው፣ የሰው ልጅ ተገኘባት። በከርሷ ውስጥ በሆዷ ውስጥ ደግሞ የከበሩ ማዕድናቶች፣ ወርቅ፣ ብር፣ አልማዝ፣ ነዳጅ እንዲሁም የከበሩ ብዙ ነገሮች ተገኙባት። በመካከል ምን ተፈጠረ ብላችሁ ዘፍጥረት ምዕራፍ 1ን በደንብ ሄዳችሁ ስትመለከቱት የእግዚአብሔር መንፈስ ይላል። ክብር ለኢየሱስ ይሁን። በውሃ ላይ ሰፎ ነበረ ይላል። ክብር ለኢየሱስ ይሁን። ሃሌሉያ። እግዚአብሔር የፈጠራትን ምድር፣ ባዶ የነበረችውን ምድር አሁን ወዳለችበት እንደዚህ የከበረ ሃሌሉያ ብዙ መልካም ነገር ያለበት ምድር ለመቀየር ምንድነው በመካከል የመጣው ብላችሁ ስትመለከቱ ራሱ እግዚአብሔር ነው የመጣው። የእግዚአብሔር መንፈስ ነው የመጣው። ከዛስ በኋላ ምንድነው የመጣው ብላችሁ ስትመለከቱ እግዚአብሔር ቃል ማውጣት መናገር ነው የጀመረው። ታውጣ አለ ምድር ታውጣ። ከምን ውስጥ? ከሌለበት ውስጥ፣ ከባዶ ውስጥ። ሃሌሉያ። ይሄ ሁሉ መልካም ነገር ወጣ። አንዳችም አልነበረባትም ከተባለ ውስጥ ይሄ ሁሉ መልካም ነገር ተገኘ፣ ወጣ። ዛሬ ባዶ ነኝ ምንም የለኝም ለምትሉ ለናንተ እንደ እግዚአብሔር ሰው መልእክተኛ ሆኜ ፊት ለፊታችሁ ቀርብ ያለው የሚያስፈልጋችሁ ራሱ እግዚአብሔር ነው። የሚያስፈልጋችሁ የእግዚአብሔር መንፈስ ነው። የሚያስፈልጋችሁ የእግዚአብሔር ቃል ነው። ናልኝ ተናገርብኝ በሉት እግዚአብሔር። እግዚአብሔር የመጣላችሁ እንደሆነ የእግዚአብሔር ቃል የመጣላችሁ እንደሆነ ባዶ የሆንከው አንተ፣ ባዶ የሆንሽው አንቺ ብዙ መልካም ነገር ይገኝብሻል። ብዙ መልካም ነገር ይገኝብሃል። ዛሬ በኢየሱስ ክርስቶስ ስም እዚህና እዛ እያላችሁ
እየባዘናችሁ እየደከማችሁ አይናችሁ ወደዚህ ወደዛ እየተንከራተተ ላላችሁ ሰዎች ለእግዚአብሔር ሰው መልእክተኛ ሆኜ ወደፊት ለፊታችሁ መጥቻለሁ። መንከራተትህን ተው፣ መባዘንህን ተውና እግዚአብሔርን ወደ መፈለግ ፊትህን አዙር። ቃሉን ወደ መፈለግ፣ መንፈሱን ወደ መፈለግ፣ ራሱን እግዚአብሔርን ወደ መፈለግ ፊትህን አዙር። እውነት እውነት እላችኋለሁ እንደሚል መጽሐፍ እግዚአብሔር የተገኘልህ እንደሆነ ቃሉ በሕይወትህ ላይ የመጣ እንደሆነ ብዙ መልካም ነገር ከባዶነትህ ውስጥ ይወጣል። ብዙ መልካም ነገር አንዳች የለውም ከተባለው ካንተ ማንነት ውስጥ ይወጣል። ለዚህ ዛሬ እንደ እግዚአብሔር ሰው በጌታ በኢየሱስ ፊታችሁን ወደ እግዚአብሔር እንድታዞሩ፣ ፊታችሁን ወደ መንፈስ ቅዱስ እንድታዞሩ፣ ፊታችሁን ወደ እግዚአብሔር ቃል እንድታዞሩ፣ ብዙ መልካምነት ከእናንተ ውስጥ እንዲወጣ የእግዚአብሔር እጅ በእናንተ ላይ እንዲመጣ በዚህ ቃል በጌታ በኢየሱስ ክርስቶስ ስም ባረኳችሁ። እግዚአብሔር አምላክ የተባረከ የተመሰገነ ይሁን። በዚህ ላይ ጨምራችሁ ዘፍጥረት ምዕራፍ 1ን ሙሉውን ምዕራፍ እንድታነቡት በጌታ ፍቅር ጋብዛችኋለሁ። ጌታ ኢየሱስ ይባርካችሁ። ሻሎም